አሰላሙ አለይኩም ወራህመቱላህ። ለቻናሉ አዲስ ለሆናችሁ በሙሉ ሰብስክራይብ በማድረግ የቻናሉን ቤተሰብ እንድትሆኑ በአክብሮት እንጋብዛለን። አላህ ሱብሓነሁ ወተዓላ ኢሳ ላይ ኢንጂልን ከማውረዱ በፊት ለኢሳ ኢሳ ሆይ በማዝህ ነገር ጠንከር በል፣ አዳምጥ፣ ታዘዝም። አንተ የንጽሕዋ የድንግሏ የዓቢዷ ልጅ ሆይ አንተን ያለ ወንድና ሴት ንክኪ ፈጥሬሃለሁ፣ ለዓለማትም ተአምር ትሆን ዘንድ ፈጥሬሃለሁ። እኔም ብቻ አምልክ፣ በእኔም ብቻ ተመካ። የምሰጥህንም መጽሐፍ በርትተህ ያዘው። ይህንንም መጽሐፍ ይዘህ ሴርያንኛ ቋንቋ ተናጋሪዎች ዘንድ ሄደህ አላህ እውነተኛው ሕያው የተብቃቃና ዘውታሪ ጌታ ነው በላቸው። ዒሳ ሆይ ያን ማንበብም ሆነ መጻፍ የማይችለው አረባዊ ነቢይም መምጣቱን አበስር። ያ ነቢይ የውበትን ዘውድ ተላብሷል። ጎላ ባለ ሁኔታ ረጅም አይደለም፣ አጭርም አይደለም፣ መካከለኛ ነው። መልኩም ነጭም አይደለም፣ ጥቁርም አይደለም፣ ግን ውበት ያለው ቅላት አለው። ያ ነቢይ የሰውነቱም አቀማመጥ ለእይታ ማራኪ ነው። ሁለቱ ትከሻዎቹ የተራራቁ ናቸው። ትከሻው ሰፊ ነው፣ እስከ ትከሻው የሚደርስ ረዥም ፀጉርም አለው። ጺሙ ብዛት ያለውና ጥቅጥቅ ያለ ነው። ጣቶቹም ወፋፍራም ናቸው። ጉልበትን የመሳሰሉ የአጥንት መገጣጠሚያዎቹ እንደዚሁ ሰፋ ያሉና ወፈር ያሉ ናቸው። ፊቱ ክብ ነው፣ አይኑም ጥቁር ነው። የአይኑ ሽፋሽፍቶችም ረዣዥም ናቸው። የአይኑ ዙሪያ ቀይ ነበር። ከደረቱ ጀምሮ እስከ እምብርቱ ድረስ የሚወርድ የሰውነት ፀጉር አለው። በሚራመድ ወቅት ልክ ወደ ቁልቁለት እንደሚወርድ ሰው ፈጠን ብሎ እግሩን በኃይል እያነሳ ነው የሚራመደው። ፊቱ ልክ ጨረቃ በየወሩ 15ኛው ቀን እንደምታብረቀርቀው ያብረቀርቃል። ፊቱ ጨረቃን የሚመስል ያህል የፈካ ነው። ድምፁ ያማረ ነው። ጉንጩ ቀለል ያለ ነው። አፉ ተለቅ ያለ ነው። ይህ ደግሞ የወንዳ ወንድነት የተሟላ ባህሪ ነው። ሆዱና ደረቱ ቀጥ ያለና የተስተካከለ ነው። ያ ነቢይ የሚስክ ሽታ አይነትም ያውዳል። ከሱ በፊትም ሆነ ከሱ በኋላ እንደሱ አይነት ውበት አልታየም። ዒሳ ሆይ የዛን ነቢይ ኃላፊነት ውሰድ፣ የእናትህን ኃላፊነት ዘከርያ ወስዶ እንደተንከባከባት ሁላ። ዒሳ ሆይ ያ ነቢይ እኔ ዘንድ ለማንም ፍጥረት ካለው ቦታ በላይ ቦታ አለው። ንግግሩ ቁርአን ነው፣ ሃይማኖቱም ኢስላም ነው። እኔ ደግሞ ሰላም ነኝ። የዚያን ነቢይ ዘመን ደርሶ የኖረ ሰው ምንኛ ታደለ! በዚያ ዘመንም ያን ነቢይ ደርሶ ንግግሩን የሰማ ሰው ምንኛ እድለኛ ነው። አላህ ይህን ካለው በኋላ ሙሐመድ ዓለይሂ ሰላቱ ወሰላም በሱ ዘመን ከመጣ ሙሐመድን ዓለይሂ ሰላቱ ወሰላም እንዲከተል ቃል አስገብቶ መጽሐፉን አወረደለት። በዚህ በታዘዘው ሁኔታ ዒሳ አላህን በመተናነስ እየተገዛ የጌታውንም ተልእኮ ማድረስ ጀመረ። ከዕለታት አንድ ቀንም ዒሳ መንገድ ላይ ሳለ አንዲት ሴትዮ በአንድ ቀብር ተደፍታ ስትንቀሳቀስ ተመለከታት። ዒሳም ጠጋ ብሎ አንቺ ሴት ምን ሆነሻል ብሎ ጠየቃት። ሴትየዋም አንዲት ብቸኛ ልጄ ሞታ ነው፣ ከሷ ሌላ ምንም ልጅ የለኝም። እኔም ለጌታዬ እሷን ያቀመሳትን ሞት እስኪያቀምሰኝ ወይም ልጄን አንድ ጊዜ ቀስቅሷት እስኪያሳየኝ ይህን ቦታ አልለቅም ብዬ ቃል ገብቻለሁ አለችው። ዒሳም አንድ ጊዜ ካየሻት ግን ይህን ቦታ ለቀሽ ትሄጃለሽ ብሎ ጠየቃት። ሴትየዋም አዎን አለች። ዒሳም እዛው ቦታ ላይ 2 ረክዓ ሰግዶ ወደ ቀብሩ ጠጋ በማለት አንቺ እከሌ በአላህ ትእዛዝ ቁሚ ብሎ ጠራት። ያን ጊዜ ቀብሩ ተንቀሳቀሰ። ሁለተኛም ሲጣራ ቀብሩ መከፈት ጀመረ። ሶስተኛም ሲጣራ
ከፀጉሯ አፈር እየጠረገች ከቀብር ውስጥ ወጣች። ዒሳም ከቀብር የወጣችው ልጅ ስጠራሽ ለምን ዘገየሽ ብሎ ሲጠይቃት እሷም መጀመሪያ ስትጠራኝ አንድ መልአክ መጣና ቆመብኝ፣ ሁለተኛ ስትጠራኝ ነፍሴ በገላዬ ገባችልኝ፣ ሶስተኛ ስትጠራኝ ቂያማ የቆመ መስሎኝ ፀጉሬ ቅንድቤ ሁሉ ሸበተ አለችው። ከዚያም ልጅቱ ወደ እናቷ ዞራ እናቴ ሆይ ምን ነው የሞትን መራራ ጽዋ ሁለቴ እንድቀምስ ፈልገሽ ነው ያስቀሰቀሽኝ? እናቴ ታገሺ፣ የትዕግስትሽንም ምንዳ ከጌታሽ ጠብቂ። እኔ አሁን ከዱንያ ጉዳይ የለኝም። አንተ የመርየም ልጅ ሆይ ጌታ ወደ አኺራ እንዲመልሰኝ ጠይቀው፣ የሞትንም ጣር እንዳያቀምሰኝ አለች። ዒሳም ዱዓ አድርጎ ወደ ነበረችበት የሙታን መንደር በአላህ ፈቃድ መልሶ ቀላቀላት። ይህ ወሬ አይሁዳውያን ዘንድ ሲደርስ አይሁዳውያኑ እጅጉን ተቆጡ። እሱ ዘንድም ተሰብስበው ሊፈትኑት የኑህ ልጅ የሆነውን ሳምን ከሞት ቀስቅስልን አሉት። ዒሳም ለጌታው በመተናነስ ሕዝቡ ያምን ዘንድ ዱዓ በማድረግ የኑህ ልጅ የሆነውን ሳምን ከሙታን መንደር ቀስቅሶ ከፊታቸው አቆመላቸው። አይሁዳውያንም ስለ ኑህ ዘመን ስለተከሰተው ጠየቁት። ሳምም ሁሉንም ነገራቸውና ተመልሶ ሞተ። በዚህ ሁኔታ ለእስራኤላውያን የተለያዩ ተአምራትን ባሳያቸው ቁጥር ጥመታቸው ይልቅ ይጨምር ነበር። ዒሳ ለእስራኤላውያን ከጭቃ የወፍን ቅርጽ ሰርቶ ትንፋሹን ሲነፋበት በአላህ ፍቃድ ወፍ ይሆን ነበር። በዘመኑ መድኃኒት የሌለውን የለምጥ በሽታን በአላህ ፍቃድ ይፈውስ ነበር። ማየት የተሳናቸውንም በአላህ ፍቃድ ይፈውስ ነበር። ነገር ግን አብዛኞቹ የጥመትን መንገድ አሟሙቀው ይዘውት ነበር። ይህ ሊሆን የቻለውም አላህ ሱብሓነሁ ወተዓላ አንድን ነቢይ ወደ ሕዝቡ ሲልከው ያ ሕዝብ የተካነበትን የጥበብ ዘርፍ ለዚያ ነቢይ እጥፍ ድርብ አድርጎ ይሰጠው ነበር። ለምሳሌ በሙሳ ዘመን የድግምተኞች መራቀቅ የድግምትን ጫፍ ደርሶ ነበር። አላህም ድግምትን የሚያስንቅ ግሩም ተአምር ለሙሳ ሰጠው። ለዒሳ ዘመንም አይሁዳውያን የሕክምናን የጥበብ ጫፍ ደርሰው ነበር። አላህም የእነሱን ጥበብ በሚያስንቅ ሁኔታ ለዒሳ ሰጠው። በረሱላችን ዓለይሂ ሰላቱ ወሰላም ዘመንም ቁረይሾች የንግግርና የሥነ ጽሑፍ ጥበብን ከየትኛውም ትውልድ በላይ ተክነውበት ነበር። አላህም የሁሉንም የንግግር ስልት በሚያስንቅ ሁኔታ የቁርአንን ተአምር አወረደላቸው። በዚህ ሁኔታ በዒሳ ዘመንም የነበሩ ሕዝቦች ከፊሉ በዒሳ ነቢይነት ሲያምን፣ አብዛኛው ደግሞ ኩፍርን በመምረጥ የዒሳ ጠላት ሆነ። ከዕለታት አንድ ቀን ዒሳ አላህን ጡባ ምንድነው ብሎ ጠየቀው። አላህም አንድ ተክል ናት፣ እኔ ነኝ በእጄ የተከልኳት፣ ለጀነቶችም ሁሉ አድርጊያታለሁ። ስራዋ ከሪድዋን ነው፣ ውሃዋም ከተስኒም ነው፣ ቅዝቃዜዋም እንደ ካፉር ነው፣ ጣዕሟም የዘንጀቢል ነው፣ ሽታዋም የሚስክ ነው። አንድ ጊዜ ከሷ የተጎነጨ እስከ ዘላለም ጥም አያገኘውም አለው። ዒሳም ያ ረብ እስቲ ከሷ ለኔም አጠጣኝ አለው። አላህም ያ የሚጠበቀው ነቢይ ከመጠጣቱ በፊት የትኛውም ነቢይ እንዲጠጣ አልፈቅድለትም። የዚያ ነቢይ ኡመቶችም ከሷ ከመጠጣታቸው በፊት ለየትኛውም ኡመት መጠጣት አልተፈቀደለትም ብሎ መለሰለት። አላህም ቀጠል አድርጎ ዒሳ ሆይ ወደኔ ወደ ሰማይ ከፍ አድርጌሃለሁ አለው። ዒሳም ለምን ያ ረብ አለ። አላህም አሁን ወደ ሰማይ የምሰቅለህ በመጨረሻው ዘመን የነዚያን ነቢይ ኡመቶች አጃኢብ ልትመለከትና የተረገመውን ደጃልንም ልትገድልላቸው አወርድሃለሁ። በሰላት ሰዓት ላይ ሳሉ አወርድሃለሁ። ከዚያም አንተ ኢማም ሆነህ አታሰግዳቸው፣ ምክንያቱም የታዘነላቸው ኡመቶች ስለሆኑ አለው። ዒሳም ያ አላህ ስለነዚያ ስለታዘነላቸው ኡመቶች ንገረኝ አለው። አላህም
ዒሳ ሆይ የአህመድ ኡመቶች እኮ በጥበብ የመጠቁ ዑለማዎች ሲሆኑ ልክ ነቢያትን ይመስላሉ። ዑለማዎቹ እኔ ትንሽ በሰጠኋቸው ጸጋ ይደሰታሉ፣ እነሱም ትንሽ በሰሩት ዒባዳ አስደስታቸዋለሁ። ላኢላሃ ኢላላህ በምትለዋ ቃል ጀነትን አስገባቸዋለሁ። ዒሳ ሆይ እነሱ እኮ አብላጫው የጀነት ነዋሪያን ናቸው። ምክንያቱም የነሱ ምላሶች ለላኢላሃ ኢላላህ የተናነሱትን ያህል የማንም ኡመት አልተናነሰም። የነሱ ትከሻዎች ለኔ ሱጁድ በማድረግ የተናነሱትን ያህልም የማንም ኡመት ትከሻም ለኔ ሱጁድ በማድረግ አልተናነሰም አለው።